to Burka, trying to come on the outside. This is a brilliant finish on the face of Galeta Burka. Burka settles for second. Chariot defense. ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን ከርማችኋል? በዛሬ ቪዲዮ በሀገራችን እጅግ ከምናደንቃቸው አትሌቶች መካከል አንዷ የሆነችው ገለቴ ቡርቃ በባለቤቷ ላይ የደረሰባትን ክህደት እንዲሁም ዘረፋ የተመለከተ ይሆናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። መልካም ጊዜ። ገለቴ ቡርቃ በኢትዮጵያ የኦሮሚያ ክልል አካባቢ በ1986 ዓ.ም የተወለደች ታላቅ አትሌት ናት። ገለቴ በአትሌቲክስ ታሪካችን ውስጥ ከፍተኛውን ቦታ የምትይዝ ታላላቅ ስኬቶችን ያገኘች አትሌት ስትሆን በተለያዩ ውድድሮችም በርካታ የሆኑ ሽልማቶችን በእጇ አስገብታለች። ገለቴ ቡርቃ ከልጅነቷ ጀምሮ የተለያዩ ውጤቶችን እያስመዘገበች ሲሆን ኢትዮጵያን ወክላ በተለያየ ሀገር ዞራ የተለያዩ ዋንጫዎችና ሽልማቶችን በድል ይዛ ተመልሳለች። ከነዚህም ውስጥ በ2006 የዓለም ወጣቶች ሻምፒዮና በ1500 ሜትር ሩጫ ውድድር ውስጥ የዓለም ሻምፒዮና ሆናለች። በ2008 ቦሎኒያ ከተማ ላይ አጠር ያለ ውድድር እንደዚሁ በ1500 ልዩ ሽልማትን ተጎናጽፋለች። በ2009 በርሊን ላይ በተካሄደው የዓለም ውድድር በ5000 የሴቶች ውድድር አንደኝነትን በማጠናቀቅ ሜዳሊያዋን በእጇ አስገብታለች። ታዲያ ገለቴ ቡርቃ ኢትዮጵያ አትሌቲክስ እጅግ ትልልቅ ውጤቶችን ያበረከተች ስትሆን ሰሞኑን በተለያየ ሶሻል ሚዲያዎች ላይ መነጋገሪያ ሆናለች። ታሪኩም እንዲህ ነው። ገለቴ ባሳለፍነው ሳምንት ከአንድ ሚዲያ ጋር ባደረገችው ቃለ ምልልስ እንዲህ ስትል መልእክቷን አስተላልፋለች። ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው፣ ድረሱልኝ። በሩጫ ዘመን ያገኘሁት ሀብትና ንብረት ባለቤቴ ወስዶታል። ጎዳና ልወጣ ነው፣ መንግስት ይድረስልኝ። መኖሪያ ቤትና መንግስት በተለያየ ጊዜ የሸለመኝን 11 መሬቶች ውስጥ 10ሩን ባለቤቴ ሽጦታል። አሁንም ከምኖርበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው። ካሉኝ 5 መኪናዎች ውስጥ 4ቱን መኪናዎቼን ባለቤቴ ሽጦታል። አሁን ልምምድ አቁሜ በፍርሃት ከቤቴ ለ1 ዓመት ሳልወጣ ተቀምጫለሁ። ፍርድ ቤት ሁሉንም ነገር እኔ ላይ የፈረደ ነው። መንግስትና ህዝብ ይድረስልኝ ብላለች ጀግናዋ አትሌት ገለቴ ቡርቃ። የፍትህ ያለ አሁን አይዞሽ ልትባል ይገባል። አይዞሽ ገለቴ፣ አይዞሽ በቃ ምን እናርግ፣ በቃ ምንም ማድረግ አይቻልም። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏንም በእንደዚህ ሁኔታ ገልጻለች። ታዲያ ለዚች እንቁ ለሆነችው የኢትዮጵያ አትሌት የኢትዮጵያ ህዝብ ድምጽ እንዲሆናት ሁላችንም በአንድ መቆም ይገባናል። ታዲያ ስለዚህ ጉዳይ የተለያዩ ባለሙያዎች የራሳቸውን አስተያየት እየሰጡም ይገኛሉ። እስኪ ይህ ጉዳይ በጠበቆችና በፍርድ ቤት ባለሙያዎች ዘንድ እንዴት ይታያል የሚለውን የሚቀጥለውን ቪዲዮ ተከታትለን እንመለስ። በአትሌት ገለቴ ቡርቃ ላይ የደረሰውን ጉዳት እንድትካስ ማድረግ ስለመቻሉ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ ስለመሆኔ እንዲቆያችን ጠበቃ ሰብለ አሰፋን። እንግዲህ አንድ ሰው ያለ አግባብ የተሰጠውን እምነት በማጉደል የተጣለበትን እምነት በማጉደል በወከለችው ሴት ላይ ይህንን ያህል ከፍተኛ ጉዳት ሲያደርስ ከዛ በኋላ ለደረሰባት ጉዳት ውክልናውን ያለ አግባብ እሷን በሚጎዳ ራሱን ለማበልጸግ በሚጠቅም መልኩ በማስኬዱ ለደረሰባት ከፍተኛ ጉዳት ሰውየውን ከሶ ካሳ መቀበል ማለትም የደረሰባትን ጉዳት እንድትካስ ማድረግ የሚቻልበት አግባብ አለ። ከዚህ ጋር በተገናኘ አትሌቷ ለሀገር ከሰራችው ውለታ አንጻር ነፃ የጥብቅና አገልግሎት ልሰጣት ፈቃደኛ መሆኔን እገልጻለሁ። ተመለከታችሁት። የገለቴ ቡርቃ ባለቤት በአደራነት የያዘውን የባለቤቱን ንብረት ያለ ፍቃድና ያለ እሷ እውቅና ሽጦታል፣ ከእጇም አስመልጦታል። አሁንም የምትኖርበትን ቤት ለማስለቀቅ ከላይ ታች ደፋ ቀና እያለ ነው። ገለቴ ቡርቃ በእንባ እየተማጸነች ነው። የኢትዮጵያ ሕዝብና የኢትዮጵያ መንግስት ከጎኗ ሆኖ የገለቴ ቡርቃን ልፋት ወደ ኋላ መለስ ብለን ለሀገራችን ያበረከተችውን ታላላቅ ሽልማቶች ለዚህ ድንቅ አትሌት ሁላችንም ድምጻችን ልናሰማ ይገባል። አሁን ነው አይዞሽ ገለቴ ማለት። አይዞሽ ገለቴ፣ አይዞሽ በቃ ምን እናርግ፣ በቃ ምንም ማድረግ አይቻልም። ውድ የዩቲዩብ ተከታታዮቻችን አብራችሁን ስለነበራችሁ እያመሰገንን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አብሮነታችን ይቀጥል እንላለን። መልካም ጊዜ።